ወንድ ልጅ መገኘት የሌለበት 5 አይነት ቦታዎች። ወንድ ከሆንክ ስማኝ፣ አዳምጠኝ። ይህም ነግርህ ነገር በረንብ አስፈላጊ ነው። አንደኛው ስለ ሱስ የሚወራበት ጀማ ውስጥ ወንድ ልጅ በፍጹም መገኘት የለበትም። ስለ መጠጥ፣ ስለ ሲጋራ፣ ስለ ጨብሴ የሚወራበት ጀማ ውስጥ የምትገኝ ከሆነ ማለት ነው ወንድሜ፣ መቼም ቢሆን ከዛ ሱስ አትወጣም። ሁለተኛው ሴት ስለሚወራበት ጀማ ውስጥ በፍጹም መቀላቀል የለብህም። ስለ ሴት ልጅ ሰውነት፣ ስለ ሴት ልጅ መልክ፣ ስለ ሴት ልጅ ቁመና ከሚወራበት ጀማ ውስጥ የማትወጣ ከሆነ እመነኝ ወንድሜ፣ ወይ ማስተርቤሽን ትጀምራለህ፣ ወይ ራስህን አይምሮውን በሴት ልጅ ታድነዋለህ፣ በሴት ልጅ ታጥረዋለህ። ሶስተኛው ቀልድና ሙድ የሚያዝበት ጀማ ውስጥ፣ እዚህ ጀማ ውስጥ በምትቀላቀለበት ጊዜ ማለት ነው ጊዜያዊ ደስታ ታገኛለህ፣ ጊዜያዊ ረፍት ታገኛለህ። ልክ ከዚህ ጀማ እንደሄድክ እንደራክ ማለት ነው ያ ደስታ ስለማይኖር ይደብርሃል፣ ይከፋሃል። ስለዚህ ያንን ደስታ ለማግኘት ብለህ እነዛ ጀማዎችን ድጋሚ ለመቀላቀል ትሞክራለህ። አስታውስልኝ ወንድሜ፣ ለጊዜያዊ ደስታ ብለህ ህይወትህን እንዳታቃጥለው። አራተኛው ስለማይጠቅማቸው ነገር የሚያወሩ ጀማ ውስጥ በፍጹም ምንም አታረግም። ስለ ኳስ፣ ስለ ፊልም፣ ስለ ቲክቶክ፣ ስለ ሴት፣ ስለ ሱስ የሚወራበት ጀማ ውስጥ በፍጹም መቀላቀል የለብህም። ምክንያቱም አስተሳሰብህ፣ አመለካከትህ ከነሱ ጋር ይመሳሰላል። ለማደግ ለመለወጥ አትወስንም፣ አታቅድም። አምስተኛው ስለ መጥፎ ቃል። እነዚህን ቃላቶች መዘርዘር አልፈልግም፣ ግን እነዚህ ቃላቶች የሚጠቀሙ ጀማ ውስጥ ከሆንክ እመነኝ ወንድሜ ያ ነገር ይለምድብሃል። ያንን ነገር ተጠቅመ ሰዎችን ለመስደብ ትሞክራለህ። ብቻ ከላይ በነገርኩ 5 ጀማ ውስጥ ራስን አሽሽ፣ ራስን አርቅ። እናም ከላይ ከጠቀስኩልህ 5 ጀማ ውስጥ የትኛው ውስጥ ነው ያለው? እስቲ ኮሜንት ላይ አስቀምጥልኝ። እነዚህን 5 ነገሮች ማወቅ ግድ ይላቸዋል። ሳይረፍድ በረንብ በጥሞና እስከ መጨረሻው አዳምጡኝ። በተለይ 5ኛው በጣም አስፈላጊና ኢምፖርታንት ነው። አንደኛው እዚህ ምድር ላይ ከእናታችሁና ከአባታችሁ የበለጠ የሚወዳችሁ የሚያከብራችሁ ለእናንተ የሚያስብ ለእናንተ የሚጨነቅ ሰው የለም። ሁለተኛው መጥፎም ጥሩም ቀን ሁሌም ይኖራል። ሁለቱንም ማምለጥ አትችሉም፣ ኤስኬፕ ማድረግ አትችሉም። ሁለቱንም ስሜት ሁለቱንም ነገሮች አምናችሁ ተቀበሉ። ሶስተኛው ምንም ያህል ትልቅ ቦታ ላይ ልትደርሱ ትችላላችሁ። ያሰባችሁት ያቀዳችሁት ነገር ላይ ልትደርሱ ትችላላችሁ፣ ግን አሁን የምታስቡትን እርጋታና ደስታ አታገኙትም። አሁን ባላችሁበት ቦታ ላይ ደስተኛ ሆኑ፣ ከዚያ ነገር በራሱ ጊዜ ይመጣል። አራተኛው መልክ ቁመና አይታችሁ ከምታገቡ ይልቅ ጸባይ አይታችሁ ብታገቡ የተሻለ ይሆናል። አምስተኛው እናንተን የሚያፈቅራችሁ ሰው ብታገቡ ይሻላል እናንተ ከምታፈቅሩ ሰው ይልቅ። ከላይ ከነገርኳችሁ 5 ሐሳብ ውስጥ የትኛው ተመቻችሁ? ኮሜንት ላይ ሐሳባችሁን አስቀምጡልኝ። ፈጣሪ እንድትለወጥና እንድታድግ ሲፈልግ እነዚህን ነገሮች ያስከትልብሃል። በረንብ አዳምጠኝ። አንደኛው ብቸኛ ያደርግሃል። የማይጠቅሙን ሰዎች ከህይወት ያስወጣልሃል። የማይጠቅሙን ነገሮች ከህይወት ያስወግድልሃል። ሁለተኛው በፍቅር እንድትጎዳ ያደርግሃል። የማትጠቅምህን ሴት፣ ጥቅመኛን ሴት ከህይወት ያስወጣታል። አንተን የማትወድን የማታከብርን ሴት ከህይወት ያስወግድልሃል። ሶስተኛው ተሸናፊ ያደርግሃል። አንድ ነገር ትሞክራለህ፣ ፌል ታደርጋለህ። አንድ ነገር ትሰራለህ፣ ያ ነገር አይሳካልህም። አራተኛው የተለየ ሰው ያደርግሃል፣ ዩኒክ ያደርግሃል፣ ዝምተኛ ያደርግሃል። አምስተኛው ታማኝ ያደርግሃል፣ ሰዎችን እንድታከብር ያደርግሃል፣ ራስን እንድትወድ ያደርግሃል። ስድስተኛው ተስፋ ያስቆርጥሃል። እናም አስታውስልኝ፣ ይህን ሁሉ ነገር የሚያደርገው አንተን ጠንካራ ለማድረግ ነው፣ አንተን ለማሳደግ ነው፣ አንተን ወንድ ለማድረግ ነው። እስቲ ከላይ ከነገርኩ ውስጥ የትኛው ነው በረንብ እያጠቃ ያለው? ኮሜንት ላይ አስቀምጥልኝ። እና ማስታውስልኝ እነዚህ ሁሉ ነገሮች እየተፈጠሩ ያሉት በምክንያት ነው። ስለዚህ ፈጣሪን አመስግን። እውነተኛ ጓደኛ እንዳላችሁ የምታረጋግጡበት 5 መንገዶች። እነዚህን 5 መንገዶች በረንብ አዳምጡኝ። እውነተኛ ጓደኛ እንዳላችሁ ያረጋግጥላችኋል። አንደኛው መጥፎ ነገር ሊያጋጥማችሁ ይችላል። ያንን መጥፎ ነገር ስትነግሯቸው የሚያዳምጡ ከሆነ በዛ ነገር ሙድ የማይዙ ከሆነ ያን መጥፎ ነገር እየሰሙ እናንተን ሰፖርት የሚያደርጉ ጓደኞች ካላችሁ በጣም እድለኛ ናችሁ። እነዛ ጓደኞች እውነተኛ ጓደኞች ናቸው። ሁለተኛው ሙድ የማይዙባችሁ፣ ስሜታችሁን የማይረብሹት፣ በትንሹም በትልቁም እናንተ ላይ የማይስቁ ጓደኞች ካላችሁ እድለኛ ናችሁ። እነዚህም ጓደኞች እውነተኛ ጓደኞች ናቸው። ሶስተኛው ከጀርባችሁ መጥፎ ነገር የሚያወሩ፣ ከጀርባችሁ ስለናንተ ርካሽ ነገር የማያወሩ፣ የናንተን ሚስጥር የማይናገሩ፣ እነዚህም ጓደኞች በጣም ቤስት የሚባሉ ጓደኞች ናቸው። አራተኛው በእናንተ ሐሳብ የማይመቀኙ፣
በእናንተ ሐሳብ ደስተኛ የሆኑ ሰፖርት የሚያደርጓችሁ። አምስተኛውና ዋነኛው በፍቅረኛችሁ የማይቅኑ እንደዚህ አይነት ጓደኛ ካላችሁ ሼር አድርጉለት። እናም ከላይ ከጠቀስኩት 5 ሐሳብ ውስጥ የትኛው ተመቻችሁ? የትኛው እናንተ ጋር አለ? ኮሜንት ላይ አሳውቁን። ትክክለኛ ወንድ የሚያደርጉን ነገሮች በትንሹ ልንገር። አንደኛው በትንሹም በትልቁም አታልቅስ፣ አታላዝን። ህይወት ላይ ማለት ነው የሆነ ችግር ይፈጠራል፣ የሆነ ነገር ይፈጠራል። ያንን ነገር ተጋፈጠው፣ ያንን ነገር እንደምንም ተቋቁመ ለፈው። ሁለተኛው ባጋጠመ ችግር ምክንያት በፍጹም እንዳታለቅስ። ወንድ ልጅ እኮ አያለቅስም እያልኩ አይደለም፣ ግን አንዳንድ ጊዜ ማለት ነው ህይወት ላይ አንዳንድ በቃ የማታስባቸው ችግሮች ይፈጠራሉ። እነዛን ችግሮች በማስተካከል እለፋቸው እንጂ ወንድሜ በማልቀስ እንዳታሰልፋቸው። ሶስተኛው ትንሽ የሕፃን ይመስል ሴት ፊት አታላዝን። አራተኛው አትልፈስፈስ፣ ቆፍጠን በል፣ ራስን አስከብር፣ በኮንፊደንስ ተራመድ። ማንንም እንዳትፈራ፣ ማንንም እንዳትሰማ። ሁሉም ሰው የፈጠረው ፈጣሪ ነው። አምስተኛው ሴት ይመስል ወሬ አትመላልስ። ስድስተኛው በአስተሳሰብ፣ በሰውነት፣ በህይወት፣ በህልም ጠንካራ ሁን። በሃይማኖት ጠንከር በል። ሰባተኛው ህልምህን ቼስ አድርገው፣ ህልምህን ጀምረው። ማሰብ ማቀድ ምንም ጥቅም የለው። ከላይ በነገርኩ ሐሳቦች የምትስማማ ከሆነ ኮሜንት ላይ ሐሳብን አስቀምጥልኝ። ግን ወንድም ያደረጉን ነገሮች ሁሌም ቢሆን አርግ። ስለ ሰው ልጅ በሳይኮሎጂ ይጠና አንድ እውነታ ልንገራችሁ፣ ይጠቅማቸዋል። አንደኛው አንዳንድ ጊዜ ብቻቸውን መሆን የሚፈልጉ ሰዎች ሰው አጥተው አይደለም፣ የሚወዳቸው የሚያፈቅራቸው ሰው አጥተው አይደለም። ብቻቸውን መሆን ሰላም ስለሚሰጣቸው ነው። ብቻቸውን መሆን ደስታ ስለሚሰጣቸው ነው። አንዳንድ ጊዜ ከሰው ጋር ሆኖ ከማስመሰል ይልቅ ብቻቸውን ሆኖ የራሳቸውን እውነተኛ ማንነት በመጠቀም ደስተኛ መሆን እንደሚቻል ብለው ስለሚያስቡ ነው ብቻቸውን የሚሆኑት። ሁለተኛው ጠልቆ ማሰብ። ብዙ ጊዜ እንደዚህ አይነት ሰዎች ማለት ነው በጣም ብዙ ችግር ስለገጠማቸው፣ በጣም ብዙ ኃላፊነት ስላለባቸው ከራሳቸው ጋር ጥልቅ ሐሳብ ውስጥ ይገባሉ። ሶስተኛው ከምታስቡት በላይ ሰዎችን ይረዳሉ፣ ሰዎችን ያነባሉ። ይህም የሆነው አብዛኛውን ጊዜ የሰዎችን ችግርና መከራ ስላሳለፉት ነው፣ እናም ስለሚያውቁት ነው። አራተኛው በቀላሉ ሰዎችን አያምኑም፣ ሰዎችን አይከተሉም። ይህም የሆነበት ምክንያት ብዙ ጊዜ በሰዎች ስለተከዱ ነው። ብዙ ጊዜ ሰዎችን ሊያምኑ ያልቻሉበት ምክንያት። አምስተኛው ከምታስቡት በላይ በጣም ሰፈር ያደርጋሉ፣ ሙከራ ያደርጋሉ፣ ይጥራሉ፣ ይታገላሉ። እናም በዛም ምክንያት ጠንካራ ሆነዋል፣ ተስፋ አይቆርጡም። ከላይ በነገርኳችሁ ሐሳብ ውስጥ ከተስማማችሁ ኮሜንት ላይ አስቀምጡልኝ።